በጌታ የተወደዳችሁና የተከበራችሁ የተመረጣችሁ የእግዚአብሔር ልጆች እህቶችና ወንድሞች በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም እንደሆነ አስባለሁ፣ አምናለሁ። እግዚአብሔር አምላክ በጸጋና በመንፈሱ እየረዳችሁ እየጠበቃችሁ እንዳለ አውቃለሁ። እግዚአብሔር አምላክ ደግሞ ተባረከ ይሁን። ዛሬ ከእናንተ ጋራ አብሬ ልካፈል ያሰብኩት ቃል አምልኮ በሚል ርዕስ አብረን የእግዚአብሔርን ቃል ደግሞ እንማራለን። እንግዲህ ከቃሉ እንደምንረዳው አምልኮ ስንል የሚመለክ ደግሞ እንዳለ ከቃሉ መረዳት እንችላለን ማለት ነው። ስለዚህ ይህንን ስንመለከት ይሄ አምልኮ ወይንም ደግሞ የሚያመልከው ማን ነው፣ የሚመለከው ደግሞ ማን ነው ብለን ስናስብ ሁላችንም እንደምናውቀውና ከእግዚአብሔርም ቃል ደግሞ እንደምንረዳው የሚመለከው እግዚአብሔር ነው፣ የሚያመልኩት ደግሞ ሰዎች ናቸው። ምን አይነት ሰዎች ናቸው እግዚአብሔርን የሚያመልኩት? ሁሉም ሰው እግዚአብሔርን ያመልካል ወይ ስንል ደግሞ ሁሉም ሰው እግዚአብሔርን ማምለክ አይችልም። ወይንም እግዚአብሔርን ለማምለክ ሰው እግዚአብሔርን ለማምለክ ሲነሳ በመጀመሪያ እግዚአብሔር የሚፈልገውን ማንነት ወይንም ደግሞ እግዚአብሔር ሰው እንዲያመልከው የሚያደርገውን መነሻ ሐሳብ የሚሰጠው ራሱ እግዚአብሔር እንደሆነ በመጽሐፍ ቅዱስ ውስጥ እንመለከታለን። በዚህ በፊልጵስዩስ ምዕራፍ 2 ቁጥር 13 ላይ መፈለግንም ማድረግንም በእናንተ የሚሰራ እርሱ እግዚአብሔር ነው ይላል። ስለዚህ እግዚአብሔርን እንዴት ማምለክ እንዳለብን አቅጣጫን የሚያሳየን ወይንም በእኛ ውስጥ አምልኮን እንዲፈጠር የሚያደርገው ራሱ እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔርን ስናመልክ እንዴት ነው ማምለክ ያለብን ስንል በዘዳግም ምዕራፍ 4 ቁጥር 6 ላይ እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ አምላክ ነው። ስለዚህ በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ አምላክ እግዚአብሔርን ውደድ ብሎ እግዚአብሔር ይናገራል። ስለዚህ አምልኮ ስናቀርብ ወይንም ስናመልከው እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ወይንም በመሰጠት መሆን እንዳለበት ከዚህ ክፍል እንረዳለን። ስለዚህ እግዚአብሔርን የሚያመልክ ሰው በመጀመሪያ የዳነ ሰው ነው። እግዚአብሔር የተገለጠለት ሰው ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንከውን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ስለዚህ በመጀመሪያ እግዚአብሔር ምን ሊል ይገባል? ለሰው ሊገለጥ ይገባል። እግዚአብሔር የተገለጠላቸውና በኢየሱስ ክርስቶስ የዳኑ እንዲያመልኩ ደግሞ የእሱን መንፈስ የሰጣቸው ሰዎች ናቸው እግዚአብሔርን ምን ማለት የሚችሉት? ማምለክ የሚችሉት። ስለዚህ መጀመሪያ እግዚአብሔር ራሱን ይገልጣል። እውነተኛ አምላክ የሆነውን ለማምለክ ደግሞ የሚያስችለውንም ብቃት ደግሞ የሚሰጠው ራሱ እግዚአብሔር ነው ማለት ነው። ስለዚህ አምልኮ ከራሱ ከእግዚአብሔር መጥቶ ለራሱ ደግሞ ለእግዚአብሔር የሚቀርብ መሰጠትና ለእግዚአብሔር ደግሞ የሚሰጥ ከሰው ልጆች የሚሰጥ የሙሉ መሰጠት የሙሉ ደግሞ አምልኮ እግዚአብሔር የሚቀርብ እንደሆነ በዚህ ክፍል ላይ እንመለከታለን። ከዚህ ሐሳብ ተነስተን እንግዲህ አምልኮ ወይንም ደግሞ እግዚአብሔርን የሚያስደስተው አምልኮ የሚመነጨውም ሆነ የሚካሄደው በራሱ በእግዚአብሔር እንደሆነ እግዚአብሔር ደስ የሚያሰኘውን አምልኮ የሚወስነው እግዚአብሔር በቅዱስ ቃሉ በገለጠውና ባደረገው ነገር ላይ እንጂ በእኛ በሃይማኖታዊ ስሜት ወይም ሐሳብ ላይ ተመስርቶ እንዳልሆነ
ከዚህ ከመጽሐፍ ቅዱስ ክፍል ውስጥ እንመለከታለን። ዛሬ በዚህ በአምልኮ ሐሳብ ላይ የምንመለከተው ሉቃስ ምዕራፍ 2 ከቁጥር 8 እስከ 9 ያለውን አምልኮ በእረኞች ሕይወት እነኚህ እረኞች እንዲያመልኩ ያደረጋቸው የአምልኳቸው መነሻ ሰበቡ በዚህ ክፍል ላይ ስንመለከት እንዲያመልኩ ያደረጋቸው እግዚአብሔርን እንዲያመሰግኑ ያደረገባቸው ምክንያቶቹ የምስራች ቃል ነበረ። ሃሌሉያ! የምስራች ቃል ነበረ። ካሁን እንዳልነው በሰው ሕይወት ውስጥ አምልኮን የሚፈጥረው የሚሰራው እግዚአብሔር አምላክ መሆኑን በግልጽ ተቀምጦ ከምናይባቸው የወንጌላት ክፍሎች ውስጥ አንዱ ነው። ይሄ ሉቃስ ምዕራፍ 2 ከቁጥር 8 እስከ 14 ያለውን ታሪክ በዚህ ስንመለከት የምስራቹ ቃል የተበሰረላቸው እረኞች ናቸው። እግዚአብሔር የነፍስ መድህን የሆነውን እርሱን መድኃኒት ኢየሱስ ክርስቶስን ሃሌሉያ እንደተወለደ ያበስሩላቸው ዘንድ መላእክቱን ወደ እነርሱ ላከ። ዛሬ በዳዊት ከተማ ሃሌሉያ ክርስቶስ የሆነ መድኃኒት ምን ብሎላቸዋል? ተወልዶላቸዋል። ደግሞ ምልክቱ ሂዱና ሕፃኑ በጨርቅ ተጠቅልሎ በግርግም ውስጥ ታገኙታላችሁ የሚል እንዲህ አይነት የምስራች ምን አለ እግዚአብሔር መላእክቱን ወደ እነሱ ልኮ ለነኚህ ለእረኞች ይህን የምስራች ቃል ሲነገራቸው እንሰማለን። እረኞቹም በመልእክቱ የታወጀውን የምስራችን ቃል እንደሰሙ ስለሰሙትና ስላዩት ነገር ሁሉ እግዚአብሔርን እያከበሩ ተመለሱ ይላል። ሃሌሉያ! እግዚአብሔርን እያከበሩ ተመለሱ ይላል። እነዚህ እረኞች በመላእክቱ አማካኝነት የመጣውን ይህን የምስራች ቃል ባይሰሙ ኖሮ እግዚአብሔርን በማምለክ ደስታ አይጥለቀለቁም ነበር። ወይንም ደግሞ የአምልኳቸው ምንጭ ምንድን ነው ስንል የሰሙት የምስራች ቃል ከእግዚአብሔር የመጣው የኢየሱስ ክርስቶስ የመወለዱ ዜና የምስራቹ የአዳኙ የምስራች ሲሰሙ ማለት ነው። ስለዚህ ከሰሙት የምስራች ቃል የተነሳ አዳኙን ለማየት ወደ ቤተልሔም ተጣደፉ። እግዚአብሔርን በመላእክቱ በተነገረው የምስራች ቃል አማካኝነት እረኞቹን እንዲያመልኩት አደረገ ማለት ነው። ሃሌሉያ! ስለዚህ ሉቃስ በዚህ ክፍል ላይ ሲነግረን ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ ይላል ሉቃስ ምዕራፍ 2 ቁጥር 20 ላይ። ክብር ለጌታ ይሁን። ስለዚህ እግዚአብሔር በቅዱስ ቃሉ በሰዎች ሕይወት ውስጥ የሚያነሳሳው አምልኮ እውነተኛ ከመሆኑም በላይ እርሱ ደስ የሚሰኝበትና ትክክለኛ አምልኮ ነው ማለት ነው። ለዚህ እግዚአብሔር ደስ የሚሰኝበት አምልኮ ሁሉ ከወንጌሉ ቃል ጋር የተያያዘ ሲሆን በዚህ ወንጌል ቃል እንዲህ አይነት አምልኮ በሰው ሕይወት ውስጥ እንዲፈጠር የሚያደርገው ራሱ እግዚአብሔር እንደሆነ በዚህ ክፍል ላይ እንመለከታለን። እንግዲህ ከዚህ እውነት ስንነሳ በሰው ሕይወት የሚፈጠረው የእውነተኛ አምልኮ ምንጭና መገኛ ራሱ እግዚአብሔር ነው ማለት እንችላለን። ሃሌሉያ! መልአኩ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁ። ሃሌሉያ! ለሕዝብ ሁሉ ለአንድ ሰው አይደለም፣ ለዓለም ሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁ። እሱም ምንድን ነው ሲባል ዛሬ መድኃኒት እርሱም ክርስቶስ ጌታ ተወልዶላቸዋልና ሲል ባበሰረላቸው የእግዚአብሔር ወንጌል ኃይል ምክንያት እረኞቹ እግዚአብሔርን አመሰገኑት። ሃሌሉያ! ክብር ለእግዚአብሔር ይሁን። ሰዎችን በሰማያዊ ደስታ እንዲጥለቀለቁ የሚያደርግና እግዚአብሔርን እንዲያመሰግኑት እንዲያመልኩት የሚያስችለው ብቸኛ ኃይል የማዳኑ ወንጌል ነው። ቃሉ በሰዎች ሕይወት ውስጥ ቦታ ሲያገኝና ሲሰራ ሰዎች በደስታ ሲጥለቀለቁ እግዚአብሔርንም ደግሞ ሊያመልኩት ሊሰግዱለትም ደግሞ ይችላሉ። እግዚአብሔርን እንድናመልከው እንድንዘምርለት እንድናጥንለት የሚያደርገን ነገር ከራሱ ከእግዚአብሔር የመጣ የምስራች ሃሌሉያ ወይንም ደግሞ የምስጋናችን ምንጭ የአምልኳችን ምንጭ የሆነ ነገር በምድር ያለ የሚበላ የሚጠጣ ነገር ስላገኘን ሳይሆን ስለተደረገልን ነገር በክርስቶስ እግዚአብሔር ስላደረገልን ነገር ሃሌሉያ
በክርስቶስ ከተደረገልን ነገር ተነስተን እግዚአብሔር በእኛ ሕይወት የዘላለምን ሕይወት ስለሰጠን ይህንን እውነት ስለገለጠልን ስለወደደን ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሊደርስብን ከነበረ ከዘላለም ሞት ሃሌሉያ ያዳነን ከኃጢአት አጽቶ ጻድቅ ያደረገን ቅዱስ ያደረገን ከሞት ወደ ሕይወት ከጨለማ ወደ ብርሃን ከመውደቅ ደግሞ መነሳት ከታች ደግሞ ወደ ላይ ከውድቀት ወደ ከፍታ ያነሳን እግዚአብሔር እንደሆነ ይሄ እግዚአብሔር ለኛ በክርስቶስ ያደረገውን ነገር ስናውቅና ስንረዳ እውነተኛ አምልኮ ከዛ ሲመነጭ እግዚአብሔር በልባችን ውስጥ ስላስቀመጠው ደስታ በልባችን ውስጥ ስላደረገው ሰላም በውስጣችን ስላደረገው ደግሞ መንፈስ እግዚአብሔርን እንድናመሰግን ትልቅ ምክንያት ይሆናል ማለት ነው። ስለዚህ እነዚህ ሰዎች ስንመለከት ውስጣቸውን ምክንያቱም እረኞች ናቸው። ቀን ሲጠብቁ ውለው እንዲህ አይነት ነገር አልጠበቁም። እውነት የእረኞች ደስታ ምንድን ነው ቢባል በቃ በሰላም በጎቻቸውን ቀኑን ሙሉ ሲጠብቁ ውለው ማታ ሲመለሱ በጎቻቸውን ቆጥረው ሰላም ከሆነ የእነሱ ደስታ ከዚህ ያለፈ አልነበረም። ነገር ግን በከተማ ውስጥ ብዙ ሰዎች እያሉ በቤተልሔም በይሁዳ ሀብታሞች እያሉ ባለጠጎች እያሉ ነገስታቶች እያሉ ኢቭን ካህናት እያሉ እግዚአብሔር ግን ይህንን ታላቅ የምስራች የገለጠው ለነኚህ ሌሊት መንጎቻቸውን ሲጠብቁ ለነበሩ ለነዚህ እረኞች ነው። ሃሌሉያ! እግዚአብሔር ሰውን እንዴት እንደሚመርጥ ያውቃል። ክብር ለጌታ ይሁን። እኔና እናንተንም ሲመርጥ እዚህ ግቡ የማንባለው ማንም ሊያስበንና ሊመለከተን የማይችለው ወደ እኔና ወደ እናንተ ክርስቶስን ልኮ እግዚአብሔር ራሱን ሲገልጥልን ከዚህ በላይ እንድናመልከው የሚያደርግ ከዚህ በላይ ለእግዚአብሔር እንድንገዛ የሚያደርግ ከዚህ በላይ እግዚአብሔርን እንድናመሰግን ከዚህ በላይ እግዚአብሔርን እንድናገለግል የሚያደርግ ሌላ ነገር ሊመጣ አይችልም። ሃሌሉያ! ስለዚህ እነኚህ ሰዎች ቃሉን ሲሰሙ በደስታ ተጥለቀለቁና እግዚአብሔርን ሊያመልኩት ሊሰግዱለትም ደግሞ እንደፈጠኑ እንመለከታለን። ሰው አምልኮን አይፈጥርም። በጣም አዳምጡኝ ይሄንን። እኔ ይቅርታ አድርጉልኝና የአምልኮ መሪ የሚባለውንም አባባል ብዙ እኔ አልቀበለውም። ሰው አምልኮን አይመራም። ሰው አምልኮን አይፈጥርም። ዝማሬውን ነው የሚመራው እንጂ አምልኮ መምራት ሁሉም ሰው አምላኪ ነው። እናንተ በሕዝብ ፊት ቆማችሁ በግላችሁ ይሆን ስትዘምሩ በዝማሬ ሰውን ወደ አምልኮ መንፈስ ውስጥ እንዲገባ ታደርጋላችሁ እንጂ እናንተ አስመላኪ ሰው ደግሞ አምላኪ አይደል። እናንተም አምላኪዎች ናቸው። እና ይህ አባባል የንግግር የተሳሳተ ንግግር አባባል። እናንተ የመድረክ መሪዎች ናቸው። የቤተ ክርስቲያንን የዛን መንፈሳዊ ስርዓት መድረክ ትመራላችሁ እንጂ አምልኮን አይደለም የምትመሩት። አምልኮ እናንተም እያመለካችሁ ህዝቡ ወደ አምልኮ ውስጥ እንዲገባ ዝማሬውን እናንተም ታደርጋላችሁ፣ ትመራላችሁ። ስለዚህ አምልኮ ማንም ሰው አምልኮን መፍጠር አይችልም። ነገር ግን እንድናመልከው የሚያደርገን ታላቅነቱን አይተን እንድናመልከው እንድንሰግድለት ምስጋናውን በፊቱ እንድናመጣ የሚያስችለውን አቅምና ኃይል በቃሉ አማካኝነት በውስጣችን የሚሰራ የዚህ አምላክ ተቀባይ ራሱ እግዚአብሔር ነው። ሃሌሉያ! ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። ክብር ለጌታ ይሁን። ስለዚህ በዚህ መንፈስ ውስጥ ሆነን አስተውለን እግዚአብሔርን የምናመልክበት ምንጭ ይሄ እንደሆነ በመረዳት እግዚአብሔርን ልናመልክ አገልግሎታችንንም ልንፈጽም ይገባናል ማለት ነው። እግዚአብሔር ይባርካችሁ። እንቀጥላለን። ለዚህ ጥቂት እያደረገን እንቀጥላለን። እግዚአብሔር ደግሞ ዘመናቸውን ይባርክ። ተባረኩ።